በሶስት ቃሎች ለዚህ ጥያቄ መልስ ለመስጠት እግዚአብሔር ባስተማረኝና በህይወቴ በተለማመድኩት መንገድ ሞክራለሁ። በክርስትና እምነታችን ውስጥ ስናዝን መጽናኛ፣ ስንደክም ደግሞ ብርታት፣ ተስፋ ስንቆርጥ ጽናት፣ ኃጢአት ዓለም ሲያባብለን ደግሞ ልጓም ሆኖ የሚገታን፣ በሽታና ሞት ሲያስፈራን ድፍረት እየሰጠ የሚያቆመን ሶስት ነገር ነው። አንደኛ የትናንት ታሪካችን፣ ሁለተኛ ዛሬ ቀን በቀን እግዚአብሔር የሚያደርግልን የዛሬ የየለቱ መግቦቱ ወይም ፕሮቪዥኑ፣ ሶስተኛ ከፊታችን የሚጠብቀን ተስፋ እና ይሄንን በምህፃረ ቃል ታተተ ብየዋለሁ። ታተተ ታ የሚለው ታሪክ የሚለውን ይወክላል። ተ የሚለው የዛሬ ተግባሩ በየቀኑ የሚያደርግልን የምናየው እግዚአብሔር ስራ፣ እግዚአብሔር ማዳን፣ እግዚአብሔር መግቦት። የመጨረሻው ተ ደግሞ የነገ ተስፋ። ታሪክ ስንል ምን ማለታችን ነው? የምንና የማን ታሪክ ያል እንደሆነ ታሪካችን የሚጀምረው 2000 ዓመት በፊት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ በቀራንዮ መስቀል ላይ የሰራው ታሪክ። መጽሐፍ ቅዱስ ስለዚህ ታሪክ ጅማሬ በዮሐንስ 3:16 ላይ እንደምታውቁት በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ዓለሙን የሚለው ጋር ስማችሁን ማስገባት ትችላላችሁ። ብዙ ጊዜ ስሜን አስገብቻለሁ እኔ። እንዲሁ ምን አደረገ? ወደደ። ልጁን በመስጠት እግዚአብሔር ለዓለም ለሰዎች ሁሉ ያለውን አስደናቂ ፍቅር የገለጠበት ታሪክ ነው። ያ ታሪክ ልጁ የተባለው ወይም በእግዚአብሔር ተሰጠ የተባለው ወልድ ኢየሱስ ክርስቶስ ደግሞ ሳይሳሳ ራሱን በመስቀል ላይ አጋድሞ ለዓለም የሰጠበት ታሪክ ነው። ትንንሽ ልጆች ማሙሽ ትወደኛለህ? አዎ። ምን ያህል? እንደዚህ ይላሉ አይደለም? ብዙ ጊዜ በጣም መውደዳቸውን መግለጥ የሚችሉት በዚያ መልኩ ስለሆነ ነው ይመስለኛል። ጌታችን መድኃኒታችን ኢየሱስ ክርስቶስ ለ3 ዓመት ተኩል 12 ሰዎች መርጦ እያስተማረ፣ ቀን እያስተማረ ሌሊት እየጸለየላቸው እንዳስከተላቸው አብሯቸው እንደኖረ ወይም አብሮት እንደኖሩ እናውቃለን። እነዚህ 12 ሰዎች ብቻ ሳይሆኑ በየቀኑ በሺህ የሚቆጠሩ ሰዎች ከፊቱ ተቀምጠው ይሰሙት ነበር እና ለነዚህ ሰዎች ምን ያህል እንደሚወዳቸው፣ እንዴት እንደሚወዳቸው ብዙ ተናገረ። በጣም በብዙ ምሳሌ፣ በጣም ነባራዊ የሆነ በጊዜው የተለመዱ የታወቁ ምሳሌዎችን ሁሉ እየተጠቀመ ምን ያህል እንደሚወዳቸው ተናግሮ አልገባ ቢላቸው ይመስለኛል ምወዳችሁ ይሄን ያህል ብሎ እንጨት ላይ ወጣ። ይሄን ያህል። በዚህ ሁኔታ ኢየሱስ ክርስቶስ ፍቅሩን ለዓለም እንደገለጠ ራሱ ሲናገር ነፍሱን ስለ ወዳጆቹ ከመስጠት ከዚህ የሚበልጥ ፍቅር ለማንም የለውም። ነፍሱን ስለ ወዳጆቹ ከመስጠት የሚበልጥ ፍቅር ለማንም የለውም ሲል በዮሐንስ 15:13 ላይ እንደተናገረ እናውቃለን። እኔ ስለ ዓለም ሕይወት የምሰጠው የሚመነዘር ብር አይደለም፣ የሚበላ እንጀራ ሳይሆን ራሴን ነው፣ ሰውነቴን ነው፣ ስጋዬን ነው እና ራሴን ሰጥቻችኋለሁና እንጀራ የምትፈልጉ ብሉኝ የራባችሁ፣ ውሃ የምትፈልጉ የጠማችሁ ደግሞ ጠጡኝ አለ ጌታ። ስሙ ይባረክ። በዚህ ሁኔታ ታሪካችን ጀመረ። በዚህ መሰረት ላይ፣ በዚህ ሁነት ላይ ይሄ የክርስቶስ ኢየሱስ መስዋዕትነት፣ ቤዛነት፣ ሞቱ፣ ደሙ፣ መከራው ሐዋርያው ጳውሎስ በቆላስይስ 1:13-14 ላይ እንደተናገረው ከጨለማ ስልጣን አዳነን። የታለ አሜኑ? የዳነ ህዝብ አይመስልም። እርሱ ከጨለማ ስልጣን ምን አደረገን? አዳነን።
ቤዛነቱንም እርሱንም የኃጢአትን ስርየት ወዳገኘንበት ወደ ፍቅሩ ልጅ መንግስት ምን አደረገን? አፈለሰን፣ ከጨለማ ስልጣን አዳነን። ወዳጆቼ ክርስትናችንን የት ጋር እንደጀመርነው ብዙዎቻችን የምናውቅ አይመስለኝም። አንዳንድ ሰዎች ሲናገሩ እኔ ድሮም አሁንም ያው ነኝ ይላሉ። ድሮም መጥፎ ሰው አይደለሁም፣ አልነበርኩም። በጣም ጥሩ ሰው እንደነበሩ ለመግለጥ ደግሞ አባቴ፣ አያቴ፣ ቅድመ አያቶቼ ሁሉ ቄሶች ነበሩ። እኔም ከልጅነቴ ጀምሮ ዓርብ ሮብ ጿሚ፣ አስቀዳሽ፣ በሰፈሬ፣ በቤተሰቤ፣ በአካባቢ ሁሉ የተመሰገንኩ የተወደድኩ ነበርኩ። ካልነኩኝ አልነካም እኔ ድሮም ቢሆን እና ዛሬ እንደምትይ ዛሬ ህይወቴ እንደውም የድሮው ቀጣይ ነው፣ ምንም አዲስ ነገር የለም ይላሉ። ነው ወይ? ጥያቄው ነው ወይ? አይደለም ከሆነ ሞቅ ያለ ወፈር ያለ አይደለም ነው ከሆነም እንደዛው ነው ወይ? የአሁኑ ማንነትህ፣ የአሁኑ አንቺነትሽ፣ አንተነትህ የቀድሞው ቀጣይ ነው፣ ሁለተኛው ምዕራፍ ነው ወይስ እግዚአብሔር በክርስቶስ ዳግም የፈጠረው ማንነት ነው? ሲበሉ የትኛው ነው? እንደሱ ከሆነ ነው ክርስትና ልክ የሚመጣው። ወዳጆቼ ብዙ ሰዎች አጥፍተው የማይመከሩት በድለው ንስሐ የማይገቡበት ምክንያት ለራሳቸው የሰጡት ከፍተኛ ስፍራ፣ ለራሳቸው የሰጡት ኤ ብቻ አይደለም፣ ኤ ፕላስ ተመለስ፣ ልክ አይደለህም፣ ልክ አይደለሽም በእጅ አይሉ አገር ያደክማሉ። የአገር አስታራቂ ቢመጣ ቢታገል ቢጾም ቢጸልይ ቃል ጥቅስ ቢነበብ ሰው በመሆኔ ብቻ እንኳን ላጠፋ እችላለሁ አይሉ። ምክንያቱም ስለ ራሳቸው የሚያውቁት በጣም ደግነታቸውን፣ በጣም ጥሩነታቸውን፣ በጣም ልክነታቸውን ስለሆነ ከኔ ጋር ስንቶች እንደምትስማሙ አላቅም። እኔ ያለ ክርስቶስ ውዳቄ የማረባ ተራ እንስሳ፣ ሱሪ ያጠለቀ እንስሳ የሆንኩትን ያደረገኝ የናዝሬቱ ኢየሱስ የፈሰሰልኝ ደም በመስቀል ላይ የተሰጠኝ የተሰቀለልኝ ያ መድኃኒት ያ ጌታ ዛሬ የሆንኩትን ያደረገኝ። ከሱ በፊት ያለው ታሪክ አይደለም። ከሱ በፊት የነበረው ታሪኬ ከታሪክ አይገባም፣ አይቆጠርም። ክርስትና እንደዚህ ከሆነና በድሮውና በአሁኑ መካከል አንድ የሆነ ቀን ላይ በተለየ ሁኔታ ክርስቶስ የበራልኝ ቀን፣ ህይወቴ የተነካበትና የተለወጠበት ቀን፣ የአቅጣጫ ለውጥ ያደረኩበት ቀን፣ የድሮ ማንነቴና የአሁኑ ድንገት መንገድ ቢገናኙ እስከማይተዋወቁ ድረስ እስኪተላለፉ ድረስ የተቀየርኩበት የተሰራሁበት አንድ ቀን የምትሉት በህይወታችሁ ከሌለ ግብዣዬ ነው ዛሬ ተነስታችሁ እንደ አዲስ ክርስቶስ እንድትቀበሉ። እህቶቼና ወንድሞቼ በማታለል ራስን የትም አይደረስም። አንድ ቀን መጋለጥ አይቀርም። ክብር ለጌታ ለኢየሱስ ይሁን። ለዚህ ነው ጳውሎስ ምን ይላል? እርሱ ያዳነን ይላል አያቶቼ ሰባት ዘር ቄስ ነበር ከሚል ማንነት አይደለም። ጥሩ ነበርኩ በሰፈር የተመሰገንኩ ከሚል ማንነት አይደለም። እርሱ ያዳነን ከጨለማው ስልጣን ነው ይላል። ከምንድን ያዳነን? ከምንድን ያዳነን? የትኛው ሃይማኖት ሰፈር እንደነበርክ ምንም አትናገር፣ ለማንም አይጠቅምም። ጠባይ ጥሩ እንደነበረ የተመሰገንክ ሰው እንደነበርሽ ለማንም አታውሪ፣ ምንም አይጠቅምም። ማንንም አይሰራም፣ አይቀይርም፣ እግዚአብሔርንም አያከብርም። ምን ማለት ነው? እኔ ለራሴ ትክክል፣ እኔ ለራሴ ሙሉ፣ እኔ ለራሴ በቂ ነኝ፣ አዳኝ አያስፈልገኝም ነበር። እግዚአብሔር ዝም ብሎ የደከመው የከሰረው ልጁን በመስጠት ኢየሱስም ደግሞ መስቀል ላይ እስኪወጣ ድረስ መድከሙ
ለኔ ምንም ትርጉም የለውም እንደማለት ይቆጠራል። እንደኔ ከሆናችሁ ግን ያዳነን ከጨለማው ስልጣን ነው ይላል ሐዋርያው። ይሄን ነው የሚናገረው። እርሱ ከጨለማው ስልጣን አዳነን፣ ቤዛነቱንም እርሱንም የኃጢአትን ስርየት ወዳገኘንበት ወደ ልጁ የፍቅር መንግስት ምን አደረገን? አፈለሰን። ክብር ለማን ይሁን? እስቲ ወገኖቼ ሆይ ከጨለማ ስልጣን የዳነ ሁሉ እግዚአብሔርን ያመስግነው። እንደኔ ከሆናችሁ ቁጭ ብዬ ተስፋዬ እየዘመረ ብቻውን የሚያመሰግን መሰለኝ፣ ብቻውን የሚንቀሳቀስ መሰለኝ። አብዛኛው ሰው የገባው አልመሰለኝ። እግዚአብሔር ልባችሁን ያውቃል፣ ልቤንም የሁላችንንም። ክብር ለእግዚአብሔር አምላክ ይሁን። ከጨለማ ስልጣን አዳነን ይላል። እንደ ምህረቱ መጠን ይላል ደግሞ ቲቶ 3:5 ላይ እንደምኑ መጠን እስቲ ተንቀሳቀሱ ዛሬ ግድ የላችሁም። እንደምኑ መጠን ያው ማሳቹሴትስ ቦስተን የምሁራን ሀገር እንደሆነ ይታወቃል እና የኢንቴሌክቹዋልስ ሀገር እንደሆነ ይታወቃል እና እዚህ ጋር ከተደራጀን ደግሞ ይሄኛው በቀላሉ ነቅነቅ እንደማይል ይታወቃል። ዛሬ ግን እግዚአብሔርን አመስግኑ። እንደ ልጅ እንደ ሕፃን እንደ ልጅ ተማርኮ አቅም አዋቂ ነኝ የለም፣ ይሄ አለኝ የለም፣ ልምድ አለኝ የሚኮራበት ምንም የለውም። ልጅ ነው። ጡት ከጠባ በኋላ ብርቅ ይላል ይቦርቀ። እስቲ ጠብቶ እንደጠገበ ሕፃን እስቲ ለጌታ ክብር፣ እስቲ ክብር ለእግዚአብሔር ይሁን። አሜን ወገኖቼ ሆይ ብዙ ሰዎች በእግዚአብሔር ቤት ራሳቸውን አክብደው አሳድገው በጣም አክብደው በቀላሉ የማይነቃነቁ የሚሆኑት ጅማሬያቸውን ስለማያውቁ እንዲህ አይነት ፍንትው ያለ ግልጥ ያለ ጅማሬ ስለሌላቸው። ሰሞኑን በኢትዮጵያ በኩል ወደ ደቡብ አፍሪካ ሄጄ ነበርና ብዙ ተስፋሽ ሄደ ይሆናል። ደቡብ አፍሪካ የደቡብ ኢትዮጵያ ልጆች ናቸው የፈለሱት ወደዚያ። ብዙዎቹ የፕሮቴስታንት ቤተሰብ እና ባክግራውንድ ያላቸው ናቸው። የት ጋር እንደዳኑ አያውቁትም። ስለዚህ ወንጌል ከሰበክን በኋላ መለመን ነው። ግድ የላችሁም ድናችሁም ከሆነ ምን ችግር አለ? 10 ጊዜ ብትድኑ ምን አለበት ብለን እንደገና እናስቆማለን። ምን አለበት? እኔ ከ7 ከ8 ጊዜ በላይ ቆሜያለሁ።